እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንግዲህ እስኪ ስለ ባህል ሕክምና ምን ይመስላል? የባህል ሕክምና ያስኮንናል ወይስ አያስኮንንም? ኃጢአት ነው ወይስ አይደለም ስለሚለው ትንሽ ልነግራችሁ ፈልጊያለሁ። እንግዲህ ጥበብ የተጀመረው በሰባተኛው ትውልድ በታላቁ አባታችን ቅዱስ ሄኖክ ነው። ከዚያ በፊት ለመጀመሪያ አባታችን ለአዳም ብርቱ ጥበቦች የተሰጡት ቢሆንም ሀገር በቀል ጥበቦች በግልጽ አገልግሎት መስጠት የጀመሩት በሄኖክ ዘመን ቢሆንም ለሁለተኛ ጊዜ 10ኛ ትውልድ ላይ የነበረው ታላቁ አባት የሐመር ጥበበኛው አባታችን ኖህ በርካታ ጥበቦችን ከፈጣሪ ተቀብሏል ማለት ነው። 10ኛው ነገድ በሰይጣን ፊት በድር ይገዙ ዘንዳ አስቀረን፣ በምድር እንጨቶችም ያድን ዘንድ የደዌያቸውን መድኃኒት ከማሳታቸው ጋር ለኖህ ነገር ነው ይላል። እንግዲህ ተመልከት፣ መጽሐፍ ቅዱሳዊ ቃሉን ነው የምነግርህ እየቀጠቀጥኩ። ዝም ብሎ መጽሐፍ ቅዱሱን የቤተ ክርስቲያኒቱ ሰባከያን ከገበታ ገበታ አይሰብኩትም፣ ውሸት ነው። ስለማይሰብኩት ነው ነገረ መለኮት ላይ፣ ነገረ ቅዱሳን ላይ፣ ነገረ ማርያም ላይ፣ ነገረ መላእክት ላይ እዚያ ላይ ብቻ ትኩረት አድርገው ነገረ ሃይማኖት ላይ ትኩረት አድርገው ስለሚሰብኩ እንጂ መጽሐፍ ቅዱሱ ምርምር ነው። መጽሐፍ ቅዱሱ ሳይንስ ነው። መጽሐፍ ቅዱሱ ጥበብ ነው። መጽሐፍ ቅዱሱ ሙሉ ነው። መጽሐፍ ቅዱሱ ምንም አይነት ጉድለት የለውም። ያልተናገረው ነገር የለም። ነገር ግን በምዕራባውያን ተንኮል፣ በምዕራባውያን ትርክት ተሰፍሮ እየተሰጣቸው ልክ በገመድ እንደታሰረች በግ፣ በገመድ የታሰረች በግ ገመዱ እስከሚያልቅ ነው የምትሄድ። ገመዱ ካለቀ በኋላ መሄድ አትችልም። እንደዚያ ሁሉ በገመድ ታስረው ስለሚያስተምሩ ተጠንፍረው በትንሽ ደሞዝ ተይዘው እንዳይንቀሳቀሱ ፍላጎታቸው በተማሩት ልክ እንዳያስተምሩ ተደርጎ በቃ አይደለ ማስጠንቀቂያ እየተሰጡ እጣት ተቀስሮባቸው መብታቸው ተነጠቆ ስለሚሰብኩ እንጂ እውነት መጽሐፍ ቅዱሱ ሙሉ በሙሉ እናስተምር ከተባለ መጽሐፍ ቅዱሱ ምንም አይነት ስህተት የሌለው ሙሉና ሙሉ የእግዚአብሔር ቃል ነው። ሉክ ተከተለኝ። ኖህን በመድኃኒት አይነት ሁሉ እንዳስተማር ነው በመጽሐፍ ሁሉን ጻፈ ይላል። መጽሐፈ ኩፋሌ ምዕራፍ 10 ከቁጥር 7 ላይ ነው እንደሚል ደግሞዋለሁ። መጽሐፈ ኩፋሌ ምዕራፍ 10 ከቁጥር 7 ላይ ግባና አንብበው እያንዳንዱ። በተጨማሪ በመጽሐፈ ጥበብ ላይ ያለ ሐሰት ነዋሪ የሚሆን የእውቀት ነገርን ሰጠኝ። ዓለም ጸንቶ የሚኖርበትን ስርዓትንም የፀሐይን የጨረቃና የከዋክብትንም ስራ አውቅ ዘንድ የዘመኑን መጀመሪያውንና መጨረሻውን መካከሉንም የቀኑን መመላለስ የጊዜውን መለዋወጥ የዘመናትን ሁደት የከዋክብትን አኗኗር የእንስሳትንም ጸባይ የአራዊትንም ቁጣ የነፍሳትንም ኃይል የሰውንም ሐሳብ ዛፎችንም ያዝ። ዛፎችንም ይልሃል። ዛፎችንም ለይቶ ማወቅ የስሮችንም አስምርበት የስሮችንም ተግባር ኃይል አውቅ ዘንድ ሰጠኝ ይላል። ሉክ እንግዲህ ይሄ ታዲያ አይን ቃል ነው፣ የመጽሐፍ ቅዱስ ቃል ነው። ይሄን ነው መርጌታ ይባብ የሚሰራ ቤተ ክርስቲያን ተስናጠፋ ምናምን እያልካት ይጀጃል። ስለዚህ ይሄ የሥራውን ሁሉ አስገኝ እርሱ ጥበብን አስተምሮኛልና ይላል። የተገለጸውና የተሰወረውን ሁሉ አወቅኩ ይላል። መጽሐፈ ጥበብ ምዕራፍ 7 ከቁጥር 17 ላይ ግባና ይው። መጽሐፈ ጥበብ ምዕራፍ 7 ከቁጥር 10 እስከ 7 ላይ ይቅርታ ግባና ይው። ጥበብ ልዩ ልዩ ነው ወዳጄ፣ ጥበብ ልዩ ልዩ ነው። እኛ እንዲያው ሳናውቅ አወቅን ከምንለው ስህተት ውጪ፣ ከማጭበርበራችን ውጪ፣ በሐሰት ከምንሄደው ውጪ የምንሰራው ስራ ግን ምንም አይነት እጸጽ፣ ምንም አይነት የአስተምሮት ጉድለት የለውም። ትክክለኛ ነው። እኛ የቤተ ክርስቲያኒቱ ልጆች ነን። የምንሰራውም ቅንነትና መልካም ነገር የተሞላበት መሆኑን እንድታውቁ ነው። ክቡራን አድማጮቼ፣ ተከታዮቼ ተከተሉኝ። እውነትን እውነት፣ ሐሰትን ሐሰት። ጌታችንም አማን ብለክሙ ይላል። እውነት እውነት እላችኋለሁ፣ ሐሰቱን ሐሰት፣ ሐሰት እውነቱን እውነት እውነት በሉ ይላል። ታዲያ ይህን ማለት እንዴት ያቅተዋል? የቤተ ክርስቲያን ተወካይ ሆኖ ሰባኪ ነኝ ብሎ እኛን ጠንቋይ፣ ስርማች፣ ቅጠል በጣሽ እያለ ደብተራ እያለ ስማችንም ያጠባ ደብተራ እኮ ቤተ ክርስቲያኒቱ ለአገልጋዮቿ ከምትሰጣቸው የክብር ስም አንዱ ቃል ነው። ደብተራ ማለት ስድብ፣ እርግማን አይደለም። ይህን እንዴት አታውቅም? ፕላስቱ ዛት ደግሞ እንደገና ደግሞ ስር ማስቀጠል መበጠስም የአርሶ አደሮቻችን ስራ እንጂ እኔ የመርጌታ ይባቤ ስራ ብቻ አይደለም። እሺ ወደ መጽሐፍ ልውሰዳችሁ ባካችሁ። ጥበብ ልዩ ልዩ ነው። ጥበብ ራሱ ፈጣሪ ጥበብ ነው ይላል። የዚህም ማስረጃ ቀዳሚሃ ለጥበብ ፍሬሃ እግዚአብሔር ይላል። የጥበብ መጀመሪያዋ እግዚአብሔርን መፍራት ነው ይላል። ሌላው ማስረጃ ታላቁ ምሁር በክህደት የወደቀበትን ኃይለ ቃል በመጽሐፈ ምሳሌ ላይ ያለውን ትቤ ጥበብ ፈጠረተኒ የሚለው ኃይለ ቃል ቅሉ ፈጣሪን ለመግለጽ ቢሆንም የሀገራችን መተርጉማን መጻሕፍት በሊቃውንቶችም ፈጣሪያቸውን ሲያደንቁ ዓለምን ከፈጠረበት ጥበቡ ይልቅ ሰውን ሰው ሆኖ ያዳንበት ጥበቡ እጅግ ይልቃል አሉ አባቶች እየተባለ ሲነገር ይኖራል።
ሁለተኛ አዳማዊ ጥበብ ነው። አዳማዊ ጥበብ ማለት አዳምና ሔዋን በገነት 7 ዓመት ኖረዋል። ነገር ግን 7 ዓመት ሲኖሩ እርሻ የለም። ሉክ ተከተለኝ። እርሻ የለም፣ ንግድ የለም፣ ገበያ የለም፣ ህገሰብ የለም፣ ሁሉም ነገር የለም። አዳምና ሔዋን የሚተዳደሩት በምንድን ነው ታዲያ? ቅጠልና ቅጠል በጥሰው ስርምሰው አገዳ ቀጭተው ፍራፍሬ ቆርተው በእጽዋትና በእጽዋት ውጤቶች ብቻ ይኖሩ እንደነበረ መጽሐፍ ቅዱስ ያስቀምጣል። ታዲያ እነሱ ጠንቋይ ናቸው ወዳጅ? ስርማች ቅጠል በጣሽ ናቸው? ይህን እኮ ነው እያልክ ያለው። እስኪ ጭንቅላታችሁን አሰሩ። እሺ እንስሳት እንኳን ይላል አዳምን ሰባን ወፈርን አርደህ ብላን አልመህ ጠጣን ይሉት ነበር ይላል። አዳም ግን ምን ቸግሮኝ ምን አጥቼ ፈጣሪ በገነት ያሉ እጽዋቶችን ባርኮ ሰጥቶኛልና እናንተን ባላችሁበት ያርባችሁ ያስባችሁ እያለ እየባረከ ይመልሳቸው እንደነበር መጽሐፍ ቅዱስ ያስረዳል። አያችሁ ስር እየማሰ ቅጠል እየበጠሰ እንዲበላ ስለተፈቀደለት ፍራፍሬ እንዲበላ ስለተፈቀደለት ምንም አይቸግረኝም እኔ የእናንተን እንስሳት ውጤት አልበላም ሂዱ ብሎ በእጽዋት ተመክቶ ነበር ያባረራቸው። ስለዚህ የእጽዋት ውጤቶች ስር፣ ግንድ፣ ቅርፍት፣ ተቀጽላ፣ ቅጠል፣ ፍራፍሬዎች፣ አበቦች፣ ቀንበጦች እኔ ስጠቀምባቸው ኃጢአት ሊሆን ይችላል። በፍጹም ኃጢአት አይደለም። ኃጢአት የሚሆነው ምድራዊ ጥበብን ለክፉ ነገር ካዋልነው ብቻና ብቻ ነው። በርካታ ምሁራን ሰባኪያን በመጽሐፈ ሄኖክ ምዕራፍ 1 ላይ ስለ ደቂቀ ሴት፣ ስለ ደቂቀ ቃየል፣ ስለ እነስማዝያ፣ ስለ እነአሚዛራክ የሰሩትን በደል በጣም በመተርጎም ደቂቀ ሴት ከክብራቸው ወርደው ስር መማስን እገሌ አስተማረ፣ ቅጠል መመጠስን እገሌ አስተማረ፣ ኮከብ መቁጠርን እገሌ አስተማረ፣ ጥሩር ጋሻ ሰይፍ መስራትን እገሌ አስተማረ እያለ ስለ ትምህርት የገለጸውን በግልጽ እየተረዱ እጽዋት ውጤቶች እንደተከለከሉ አድርጎ በማስተማር በመተርጎም ህብረተሰብን ማሰሳት ድንቁርና ካልሆነ በስተቀር ዕውቀት አይደለም። ይሄ ፈጣሪ እዚያው ገጽ ላይ በከባድ ጥያቄ ተጠየቀ። እሱ ምን ይላል? እነአሚዛራክ ስር እየማሱ ቅጠል እየበጠሱ ኮከብ እየቆጠሩ ሰውን በደሉ፣ ምድርም ተበደለች ብለው ነገሩት። ፈጣሪም ስለ ሙያቸው፣ ስለ ጥበባቸው፣ ስለሰሩት ስለ ቅጠሉ፣ ስለ ኮከብ ቆጠራው ምንም አልተቃወመም። ምንም ነገር ያለው ነገር የለም። ግባና አንብበው መጽሐፍ ቅዱሱን። ክፉ ስራቸውን ብቻ ነበር እሱ የገሰጸው። ሄኖክንም አስተምራቸው ምከራቸው ብሎ በላከው ጊዜ ሄኖክ ስለ እጽዋቱ ስለ ኮከብ ቆጠራው ምንም አይነት ተቃውሞ አላቀረበም። ግባና አንብበው። ክፉ ስራቸውን ብቻ ነበረ መርጦ መከራቸው፣ ገሰጻቸው። አንባቢያን ወይ ሙሉውን ምዕራፍ ግቡና አንብቡት። ስለዚህ እዚያ ላይ መክሮ በክፉ ስራቸው ተቃውሞ ነው። እዚያ ላይ ሂድና ከዚያ በላይ ቅዱስ ሚካኤልና ቅዱስ ገብርኤል ተላኩ፣ በሻፎ ድንጋይ ሂድና ግጠምበት ብሎ እንዳሰረው አሚዛራክን እንዳሰረው ይናገራል እንጂ ለምን ቅጠል በጠሳችሁ ለምን ስር ማሳችሁ ብሎ አንዲትም ቃል በአዲስ ኪዳንም በብሉይ ኪዳንም የለም። ካለ አሳዩ። ሌላው ሶስተኛ ደግሞ አለም ብትል አጋጭ መጽሐፍ አጋይተ ደግሞ ሌላ ደግሞ ቀብ ነው መይዝህ። ሶስተኛ የሽመና ጥበብ ነው። ይህንን ዘመን ተሻጋሪ ጥበብም ሸማኔ፣ ጎደሎ፣ መጤ ወዘተ የመሳሰሉ መጥፎ ስሞች ተሰጥቶ ሲጨቆን ይኖራል። ነገር ግን አኩሪ ጥበብ ነው። ብረቶች የሚሰራው አልባሳት፣ መመገቢያ ዕቃዎች፣ ማበሰያ ዕቃዎች፣ የውሃ ማጠራቀሚያ ጋኖች፣ እንስራዎች፣ ረጀቶች፣ ምጣዶች፣ መጠጫዎች፣ ጽዋዎች ወዘተ የጥበብ ውጤቶች ናቸው። ምጣድ የተባለው የእንጀራ መጋገሪያ እስከ ዛሬ ቀን ድረስ የዘመኑ ቴክኖሎጂ አማራጭ ነገር አላገኘለትም። ስለዚህ ይሄ እጅግ የረቀቀና ብቸኛ የኢትዮጵያ ጥበብና የኛ ጥበብ ነው፣ ልንኮራበት የሚገባ። እንግዲህ ሸማኔን ሄጅ ያልክ ተጀጃል አለ። አዎ ይሄ ነው። እኔ የአዳም ልጆች፣ የአዳም ዘሮች፣ የአዳም አዋርዶች፣ የአዳም ደሞች፣ የአዳም አጥንቶች እንጂ የተለየ ሸማኔ ፋቂ ምርቴስ በብሔር በምን እየከፋፈልክ ዝቅ ከፍ የምታደርገው ዘር ትውልድ የለም ወዳጅ፣ የለም። እንዳትሸወዱ። ሌላው ደግሞ የሚሰደቡ እንደኛ የሚዋረዱ እንድትነገራችሁ። አራተኛ ኪነ ጥበብ። ይህ ደግሞ ረቀቅ ያለ ነው። በጭንቅላት ተጸንሶ በጭንቅላት የሚያልቅ ነው። ይህም ዘፈን፣ ፊልም፣ ስነ ጽሁፍ የመሳሰሉት ቢገኙበትም ጭቆናው በሁሉም የጥበብ አይነቶች መርዝ ተረጭቶበታልና የኔም ሀገር በቀል ዕውቀት ይሄው ነው። እነዚያም አዝማሪ፣ አሚና ምናምን እየተባሉ ይሰደቡበታል። ያንን የመሰለ የሚያምር መሰንቆ፣ አዎ በመሰንቆ አመስግኑት የተባለውን ያንን የሚያነበንበውን እንደዚህ ጆሮህን ጠግበህ የምታደምጠውን እሱን አዝማሪ። በጣም ያሳዝናል። የሚያነበንቡትን በድምጻቸው አሚና። ኧረ ወዳጆች ኧረ ተው። እነዚህ ስንት የተጠራቀሙ የሀገራችን ሀብቶች አሉ። ስለዚህ ጥበብ ልዩ ልዩ ነው ያልኩበት ምክንያት ለዚህ ነው። እስኪ አንድ የሚያሳብዳችሁ ነገር ልንገራችሁ። አንድ የሚያሳብዳችሁ ዶሮ አድርጎ መጣል ኃጢአት አይደለም። ምን ትሆን እብድ በል ዝለን ሰይጣን እንደያዘው ምንድነው? ሰይጣን እንደያዘው ሰው ታንፈራፈር። ዶሮ አድርጎ መጣል ኃጢአት አይደለም፣ መጽሐፍ ቅዱሳዊ ቃል ነው። እሺ ልንገር ምዕራፍ ቁጥሩን ምን ይላል መሰለህ? በመጽሐፍ ቅዱሳዊ መሆኑን ማለት ነው። ኦሪት ዘሌዋውያን ሉክ
ኦሪት ዘሌዋውያን ምዕራፍ 14 ከቁጥር 49 ላይ እንዲህ ይላል፣ ለምጽ ደዌና የቆረቆር ደዌ ለመፈወስ በባጩም ለቡግርም ለቋቁቻም መድኃኒት ይሆናል ብሎ እዚያ ላይ 2 ዶሮዎች አምጣ ብሎ ከዝግባ ተቀጽላ ጋር ነው ከዝግባ ስር ጋር ከዝግባ ቅጠል ጋር ያንን ዶሮ አንዱን አርደህ ጣለው፣ አንዱን እስከነነፍሱ ወስደህ አውራ ጎዳና ላይ ጣለው አይል። ይህን ግባና በኦሪት ዘሌዋውያን ምዕራፍ 14 ከቁጥር 49 ዛሬ ሊቃውንት ታብጃታለች እያንዳንድሽ። እንግዲህ መቼም ስትጀጀል ተሽሯል ኦሪት ተሽሯል ምናምን ይመጻይኩ ሰአሮሙ ለኦሪት ወለነቢያት አላ አይፈጽሞሙ እንዳትረሳ አልተረጉምልህም ለሌላ ለሊቃውንቶች ነው ይህን ቃል የተናገርኩት። ስለዚህ ይሄን ይመስላል እንግዲህ እኛ የምንሰራው ሰማያዊ ስራ ቅድስና ያለው መልካም ስራ ለህብረተሰብ የሚጠቅም እንጂ ኃጢአት የሚሆን ስራ በፍጹም አንሰራም። ስለዚህ ለቤተ ክርስቲያን ልጅነቴ የቅድስት ድንግል ማርያም የአስራት ልጅ የቤተ ክርስቲያን ባለሟል የቀሳውስት የሊቃውንት የዲያቆናት የምሁራን አባት መርጌታ ይባቤ ቅዳሴ መምህር እንጂ እንደዚህ ማፍርበት ነገር አንዳች ነገር የለም። አመሰግናለሁ። ወስብሐት ለእግዚአብሔር። ይቆየን።